Hi YouTube family. Day not true. I just woke up, so don't mind my face. But yeah, Melkat Leti Tariq part 5 is it? እንቀጥላለን ማለት ነው። ለቲ በጣም ግራ እየገባት መጣ because ኮሊንስ አይጠጋትም ላይክ እንደ ባለትዳር ሊሆኑ አልቻሉም እና ምን እንደሆነ በጣም ግራ ትጋባ ነበር። ላይክ ራሷን ታሸታለች። ምናልባት በቃ ምን ሸትቼው ይሆን፣ ምን ተጸይፎ ይሆን፣ ምን ደብሮት ይሆን ነው የምታስበው። ኮሊንስ በጣም ከሷ ጋር ኢቭኑን ለማውራት እየደበረው መጣና ቃላቶችን መጠቀም ጀመረ። አታምሪም እና አንዳንድ ቃላቶች አጥንት የሚሰብር አይነት ነገር ይናገራታል ማለት ነው። በቅጥነቷ ባለማማሯ በጣም ይናገራት ጀመር እና በጣም ስለሰለቸው ከእሷ ጋር ላይክ ምንም ነገር ኢንቲሜት መሆን ስላልፈለገ እየጠጣ ይመጣል። ለቲ በጣም አማረረች። በቃ ህይወቷ እንደዚህ መሆኑ ወንድ ልጅ እንዴት ማመን እንደምትችል ራሱ በጣም ግራ እየተጋባች መጣች። ከዛ ጊዜ በኋላ ና ኮሊንስ እየጠጣ ይመጣል። ጠጥቶ ይናገራታል። ጎረቤቶች ሲወጡ እነሱ ፊት ይሰድባታል። አንቺ አስቀያሚ ነሽ፣ አንቺ አታምሪም፣ ብዙ ነገር ይናገራታል። እሷም በቃ በተቻለ ራሷን ለመጠበቅ ሞከረች። ቆንጆ ምግቦችን መስራት፣ ሶፍት የሆነ አነጋገር መጠቀም፣ ላይክ ፌሚኒን ለመሆን ሞከረች። አለባበሷን ራሱ ለማስተካከል እና ጥሩ ነገር ትለብሳለች፣ ጥሩ ነገር ትሰራለታለች። ግን እሱ ምንም ሳቲስፋይድ ሊሆን አልቻለም እና ለቲ በጣም አዘነች። የሆነ ጊዜ ታዲያ ጥንብዝ ብሎ ሰክሮ መጣና በጣም ሰክሯል። ልታስቀምጠው ሞከረች። ቆይን ያግዛሃለሁ ና ቀስ ብላ ያለችው ና ይዛው ስትገባ ወደ እሱ ሳባረጋት ወደ አልጋ ይዟት ሄደ። የዛ ቀን የሆነ ነገር ተፈጠረ፣ ግን በፍቅር ሳይሆን ጀስት እሱ ድራንክ ስለነበረ ነው። ጠዋት ላይ ሲነሱ ታዲያ ኮሊንስ አበደ። ምንድን ያደረግሹ ብሎ ጮኸ። እሷም በጣም ግራ ተጋባች። በጣም መጮሁንና መናደዱን ስታይ ይቅርታ እያለች ይቅርታ መጠየቅ ጀመረች። ለምን ይቅርታ እንደምትጠይቀው ራሱ አታውቅም። ምን አጠፋችና? ብቻ ኮሊንስ በጣም ተናዶ ወጣ ከዛ ቤት። ከዛ ከ2 ሳምንት በኋላ ማቅለሽለሽ፣ ራስ ምታት ምናምን ጀመራት ለቲ። ቀጥታ ምንድን ያደረገችው አቅራቢያ ወደሚገኝ ክሊኒክ ነው ሄደችው። ታዲያ ቴስት ስትደረግ እርጉዝ ናት እና ይህንን ዜና ለኮሊንስ እንዴት እንደምትነግረው እየተጨነቀች ወደ ቤት ገባች። ነገረችው። እርጉዝ ነኝ አለችው። በጣም ተበሳጨ። በጣም ነው የተናደደው። እንዳንቺ አይነት አስቀያሚ ልጅ ልትወልጂ በፍጹም አይሆንም አላት። አንቋሸሻት፣ ገፈተራት። ከዛ ጥሎ ወጣ። ያኔ ሲወጣ ግን እቃውን በሙሉ ሰብስቦ ነበር የወጣው። ለቲ ያለቀሰች። ወንድ ከዚህ በኋላ ማመን አትችልም። ለምን ተብሎ እንደዚህ አይነት ስቃይ ውስጥ እንደገባች ራሱ ለራሱ አልገባት። ታዲያ ድካም እየተሰማት መጣ። ኮሊንስ ከዛ ቤት ከወጣ ጊዜ ጀምሮ ሁሉንም ነገር በራሷ ነው የምታደርገው። ገበያ ትሄዳለች፣ ለጎረቤቶች ምግብ ሰርታ ትሸጣለች። ነገር ግን አቅሟ እንደ ድሮ አልነበረም። እየደከማት መጣ። መንቀጥቀጥ ጀመረች። በስነ ስርዓት ምግቦቹ መስራት አልቻለች፣ መሸጥ አልቻለች። ሆዷም እየገፋ እያደገ መጣ። ጎረቤቶችም ሁሌ ሲያዩት ይነጋገሩባታል። አይቺ እድለቢስ የሆነች ሴት፣ ልጁም እድለቢስ ነው፣ ሊሰቃይ ነው እያሉ ያወሩባታል። እሷም ትሰማቸዋለች፣ ግን ሰምታ ባልሰማት አልፋለች። ምን ማድረግ ትችላለች? ሆዷ በጣም እየገፋ መጣ። ወራቶች አለፉ። ታዲያ የሆነ ጊዜ ቤት ቁጭ ብላ በነበረበት ሰዓት ውጪ ላይ የሳቅ ድምጽ ሰማች። ያንን ሳቅ ታውቀዋለች፣ የኮሊንስ ነው። ልቧ መታ። በጣም ነው ደስ ያላት። ድምጹን ከሰማች ቆይታለች እና የሮጠች ወጣች ልታገኘው። ኮሊንስ ነበረ እየሳቀ የነበረው። ነገር ግን ብቻውን አልነበረም፣ ከአንዲት ወጣት ሴት ጋር ነበረ። ቆንጆ ሴት ናት ልጅቷ። መልኳ በጣም ያምራል። ያንግ ናት። ከለቲ ታንሳለች በእድሜ። ሰውነቷ ሙልት ያለ ነው። ቆዳዋ ክሊን ነው። ጸጉሯ በጣም ያምራል። ለቲ ያየቻትና ማናት ብላ እንኳን ለመጠየቅ ድፍረት አላገኘችም እና ልጅቷ የኮሊንስ ትከሻ ላይ ደገፍ ብላበት ነበረ። ጀስት ላይክ የራሷ ኦን እንዳረገችው አይነት ሰው ማለት ነው። እና ኮሊንስ ምን አላት? ይኸውልሽ እቺ ልጅ ኤዳ ትባላለች፣ ሚስቴ ናት አላት። ለቲ በዛ ሰዓት ታዲያ ልቧ ውርድ አለ። እሱ ፊት ምንም ልትል አልቻለች። ተመልሳ ወደ ቤቷ ገባች። ኮሊንስ ግን በዚህ አላበቃም። አዲስ ሚስቱን ይዞ ወደ ቤት ይዟት ገባ። ለቲንም አሁኑኑ እቃሽን ሰብስበሽ ውጪ፣ እዚህ ቤት ውስጥ እኔና ሚስቴ ነን የምንኖረው አላት። እሷም ተደፍታ እያለቀሰች ለመነችው። እርጉዝ ነኝ፣ ባትፈልገኝም እንኳን እባክህን ልውለድ፣ እዚህ ቤት የምሄድበት የለኝም አለችው።
ኮሊንስ በጣም ተበሳጨ። እጇን ይዞ አሽቀንጥሮ አስወጥቶ ጣላት። ልብሷንም ወረወረላት። ታዲያ እዛ ቀለቲ ስትጓዝ ዋለች። ጎረቤቶች አይተዋታል፣ አዝነውላታል። ነገር ግን ማንም ሊረዳት አልጠራትም። ብዙ መንገድ ከተጓዘች በኋላ የሆነ ሰዓት ላይ አቃታት። ሆዷን በጣም ገፍቷል። ቁጭ አለች መሀል አስፋልት ላይ እያለቀሰችና እያዘነች እድሏን እያማረረች። በዚህ ጊዜ አንድ መኪና ወደ እሷ መጣ። አየችው፣ መብራቱን አበራ፣ ከመኪና ውስጥ ወረደ። ምን ሆነች ነው አላት። ሆዷን አየ፣ እንዳዘነች እንባ እንዳቀረረ አይኗ ተመለከተ። ከዛም እየተርበተበተች ማድርበት የለኝም፣ ባለቤት አሽቀንጥሮ ከቤት አስወጥቶኛል፣ መሄድበት የለኝም አለችው። እሱም በጣም አዘነላት። ነይ ግቢ እኔ እረዳሻለሁ ብሎ መኪና ውስጥ አስገብቶ ይዟት ሄደ። ወደ ቤቱም ይዟት ከገባ በኋላ ጥሩ አልጋ ሰጣት፣ ጥሩ ምግብ፣ እንደገና ዶክተር መጥቶ ቼክ እንዲያደርጋት አደረገ። እሷም ልጇን በጥሩ ጤና ላይ ይገኛሉ። ይሄ ሰው ታዲያ ፕሪንስ ይባላል። ፕሪንስ ጥሩ ህይወት አለው፣ ጥሩ ስራ አለው። እረዳት፣ አገዛት፣ በጣም ተደሰተች። ከ2 ሳምንት በኋላም ቆንጅዬ ሴት ልጅ ወለደች። ሴት ልጇ ግን እጅግ በጣም የምታምር አይኗ የሚያበራ ነበር። ለቲም ግሬስ አለቻት። ግሬስን እየተመለከተች ቃል ገባችላት። የኔ ልጅ ቃል ገባልሻለሁ፣ አንቺ ማለት ብዙ ስቃዮቼን ብዙ ህመሞቼን ልታከሚልኝ የመጣሽ ልጄ ነሽ፣ ሁልጊዜም ፕሮቴክት አደርግሻለሁ አለቻት። ፕሪንስም ሁለቱንም በጣም ይንከባከባቸዋል። ለቲ ግን በኮሊንስ ምክንያት አሁን ወንድ አታምንም። የኮሊንስ ላይፍ ደግሞ ከኤዳ ጋር በተቃራኒው ሆነ። ታዲያ ኮሊንስ አዲሱ ሚስቱን ኤዳ ይዞ ወደ ቤት ሲገባ የጎረቤቱ ሰው አጨበጨበለት። በጣም ቆንጆ ወጣት ያንግ የሆነች ሴት ይዘ መጣ ብሎ ሁሉም አደናነቁ። ነገር ግን ኮሊንስ ያላሰበው ነገር ተፈጠረ። ኤዳ ውበት ብቻ ናት። ምግብ አትሰራም፣ አታጸዳም። ይልቁንም ባሏን ምግብ ታሰራዋለች፣ ታጸደዋለች። አንዳንዴም በጣም ሲያበሳጫት ወንዶችን እየጠራች ታስደበድበዋለች። በጣም ኃይለኛ ናት፣ አግሬሲቭ ናት፣ ትናደዳለች፣ ትጮህበታለች። እሱም ማመን አልቻለም። ከለቲ ጋር አወዳደራቸው፣ ምናቸውም አይመሳሰልም። በጣም አዘነ። እየደከመው መጣ። ታዲያ በዚህ ጊዜ የድሮ ሚስቱ እንደወለደች ያው ወሬ ሰማ። እናም ሊያያት በጣም ፈለገና ወደነ ፕሪንስ ቤት ተጓዘ። ታዲያ ወደነ ፕሪንስ ቤት ጠጋ ሲል ለቲ ከፕሪንስ ጋር ሆና ልጇን ይዛ እየተሳሳቁ አያቸው። ኮሊንስም ጠጋ ብሎ ለቲ ብሎ ጠራት። እሷም እዚህ ምን ታደርጋለህ አለችው። እሱም ላይሽና ልጄን ላይ ነው የመጣሁት ብሎ በጉልበቱ ተንበረከከ። እባክሽን ይቅር በይኝ ብሎ አለቀሰ። ያኔ ጎትቶ ከቤት ያስወጣት ሁሉ ጸጸተው። ለቲም ይቅር ብያለሁ፣ ግን አንዳንድ በሮች ከተዘጉ በኋላ አይከፈቱም አለችው። ኮሊንስም እያዘነ ወደ ቤቱ ተመልሶ ሄደ። ታዲያ ለቲ እራሷ ላይ ለውጥ ማየት ጀመረች። ቆዳዋ ንጹህ መሆን ጀመረ። ሰውነቷ እየወፈረ መጣ። ጉንጯ ሙልት ማለት ጀመረ። ሰውነቷ መሙላት ጀመረ። አሁን አልገረጣችም። አሁን ሰላም ናት። አሁን ትከሻዋ ላይ የተጫናት ፕሬሸር የለም። ሁሌም ልጇን ስታያት ሰላም ይሰማታል። ሰላማዊ ቤት ውስጥ ነው ያለችው። ጥሩ ትበላለች፣ ጥሩ ትጠጣለች። ፕሪንስም የእሷ መደሰት እያስደሰተው መጣ። ፕሪንስ ከመጀመሪያውም በጣም ወዷት ነበረ። ታታሪ ናት፣ ጥሩ ልብ አላት፣ ልጇን በጣም ትወዳለች። አንድ ቀን ማታ ታዲያ ፕሪንስ ተንበርክኮ አግቢኝ አላት። ለቲ በድንጋጤ ልቧ ዝቅ አለ። ወንድ ማመን አልቻለችም። ነገር ግን በጣም ፕሪንስን ወዳው ነበር። ስላደረገላቸው ነገር ሁሉ በጣም ደስተኛ ነበር። ለራሷም እድል ልትሰጠው ወሰነች። እምነትም ከጊዜ በኋላ እንደሚመጣ አመነች። እሺ አለችው። በጣም ተደሰቱ። አገባት። ቤታቸው ሰላም፣ ፍቅር ሞላ። የሰፈሩ ሰው ከዚህ በፊትም ለቲን የሚያቀሰው በሙሉ ተደሰተላት። እች ሴት ብዙ ተሰቃይታለች፣ ደስታ ይገባታል አሉ። ወፈረች፣ አማረባት። በተቃራኒው ደግሞ ኮሊንስ በጣም ከሳ። ሚስቱ ትነዘንዘዋለች፣ ታስደበድበዋለች። ውበት ብቻውን ምን ያደርጋል? ከረፈደን የተረዳው። ታዲያ አንዳንድ ጊዜ ኮሊንስ ወደ ፕሪንስ ቤት እየሄደ ከሩቅ ቆሞ ይመለከታቸው ነበር። ሲስቁ፣ ሲጫወቱ፣ ሲፋቀሩ እያየ ያዝናል፣ ያለቅሳል። ፋሚሊውን ባያፈርስ ኖሮ ይሄ ደስታ፣ ይሄ ሰላም፣ ይሄ ሳቅ የሱ ሊሆን እንደሚችል ያስባል። ይሄ ታሪክ ያስተማረኝ ነገር ምንድነው? ከብዙ ስቃይ በኋላ ፀሐይ እንደሚወጣ፣ ውበት ብቻውን ምንም እንደማይሰራ፣ ከጥንካሬ ጋር ከደግነት ጋር ካልተደገፈ ዋናው ልብ እንደሆነ፣ ዋናው ውስጣዊ ውበት እንደሆነ አስተምሮኛል። እናንተስ?